አንድን አካባቢ የሀብታም ወይም ደግሞ የቅንጦት አካባቢ ነው ከሚያስብሉት ነጥቦች መካከል የመጀመሪያው በአካባቢው ያለው የመሰረተ ልማት አቅርቦትና ጥራት ጉዳይ ነው። አንድ ገዢ ወደፊት በዙሪያው የሚገነቡ ነገሮችን ለማወቅ ሁለት አማራጮችን መጠቀም ይችላል። የመጀመሪያው አማራጭ በአካባቢው ወዳለ የመሬት አስተዳደር ወይም ደግሞ ክፍለ ከተማ ቢሮ በመሄድ እዛ አካባቢ ያለው ማስተር ፕላን ቼክ አድርጎ ምን አይነት ፊውቸር ግንባታዎች ሊኖሩ እንደሚችሉ መጠየቅ ይችላል። ሁለተኛው ደግሞ በአካባቢው ያሉ ደላሎችን በአካባቢው ያሉ ቦታዎች ለማን ተሽጠዋል ወይም ደግሞ ለምን አይነት አገልግሎት ባለሀብቶች ገዝተዋቸዋል የሚሉትን ነገሮች ቼክ ቢያደርጉ በአካባቢው ስላለው ፊውቸር ግንባታዎች ቀድሞ ማወቅ ይችላሉ ማለት ነው። ገዢዎች የአንድን አካባቢ የደህንነት ወይም ደግሞ የሴኩሪቲ ሁኔታ ለማረጋገጥ ማድረግ የሚገባቸው ነገሮች አንደኛ አካባቢውን በአካል ሄዶ መቃኘት ነው። ሁለተኛ ደግሞ በከተማ ደረጃ የተቀመጡ የሴኩሪቲ ሌቭሎች አሉ። ከዚህ በፊት የተደረጉ ጥናቶችን ቼክ ማድረግ ደረጃ 1፣ ደረጃ 2፣ ደረጃ 3 ተብሎ የተቀመጡ የሴኩሪቲ ሌቭሎች አሉ። ስፔሻሊ ትልልቅ ባለስልጣናት የሚኖርባቸውና ትልልቅ ዳውንታውን ተብሎ የሚጠቀሱ ቦታዎች ደረጃ 1 የደህንነት ሁኔታ ያላቸው ቦታዎች ናቸው። እንደ ገዢ ሁለት ተመጣጣኝ ብሎ ባሰባቸው ፕሮጀክቶች ውስጥ ውሳኔ ለማድረግ ሲቸገር ማድረግ ያለበት ወይም ደግሞ ኮንሲደር ማድረግ ያለበት 3 ነጥቦች አሉ። የመጀመሪያው የአልሚው የኋላ ታሪክ ወይም ደግሞ የዴቨሎፐሩ ሬፑቴሽን ምን ይመስላል፣ ምን አይነት ፕሮጀክቶችን አስረክቧል፣ አሁን ላይ ምን አይነት ፕሮጀክቶችን እየገነባ ነው የሚለው ነገር ቼክ ማድረግ ይኖርበታል። ሁለተኛው ደግሞ በአካባቢ ያለው የማህበራዊ አገልግሎቶች ሁኔታ ምን ይመስላል፣ በአካባቢው ምን አይነት ሆስፒታሎች አሉ፣ የጤና ተቋማት፣ ሆስፒታሎች፣ የትምህርት ቤቶች እንዲሁም የመንገድ አቅርቦቱ ምን ይመስላል የሚለው ነገር ቼክ ማድረግ ይኖርበታል።